በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው እግዚአብሔር ጸጋ ከኛ ጋር ትምህርተ ሃይማኖትን እየተካፈላችሁ ቅዱስና ሕያው የሆነውን አምላካችንና አባታችንን የምታመልኩና የምታከብሩ በያላችሁበት ጸጋ በክርስቶስ ይብዛላችሁ። ደግሞም እንዲሁ በተለያየ አጋጣሚ ይህንን መልእክት ለመስማት እድል ያገኛችሁ ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። ከዚህ በፊት በነበረን የትምህርት መርሃ ግብር እንደሚታወቀው የትምህርት ሃይማኖት ሁለተኛ ክፍል ስድስተኛ አንቀጽ አካል የሆነውን በጴንጤናዊ በጲላጦስ ዘመን ስለኛ መከራን ተቀበለ፣ ተሰቀለ፣ ታመመ፣ ሞተ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ የሚለውን ኃይለ ቃል ማዕከል አድርገን በዚህ አንቀጽ ጌታ ኢየሱስ ክርስቶስ ስለኛ በመስቀል ላይ መቸንከሩን፣ መታመሙን፣ መሞቱን እንዲሁም ከሙታን መነሳቱን ማየት እንደጀመረንና የዚህ መልእክት መቋጫ የሆነውን ስለ ትንሣኤው የተነገሩ ምስክርነቶችን ከወንጌላት በማንበብ እንደምናከናውን ጠቆም አድርጌያችሁ ነበር። ዛሬ ካቆምንበት ነው የምንቀጥለው። እንግዲህ በስድስተኛው የትምህርት ሃይማኖት አንቀጽ አሁን ባስታወስኳችሁ ክፍል ጌታ ኢየሱስ ክርስቶስ ከሙታን መነሳቱን የቤተክርስቲያን አባቶች ከመጽሐፍ ቅዱስ በመቅዳት ወይም ደግሞ ከቅዱሳት መጻሕፍት ባገኙት ማስረጃ መናገራቸውን የሚያስታውስ የሃይማኖት መግለጫ ነው። በዚህ የሃይማኖት መግለጫ መነሻ ደጋግሜ ለማስገንዘብ እንደሞከርኩት የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የቤተክርስቲያን አገልግሎት ማዕከል መሆኑን፣ በመስቀል ላይ ጌታ የከፈለው ዋጋ ለሰው መከፈሉን ያረጋገጠው ትንሣኤ መሆኑን፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ባይነሳ ኖሮ ወይም ደግሞ ትንሣኤው እንደና አልዓዛር እና በሐዲስም ሆነ በብሉይ ኪዳን ዘመን በእግዚአብሔር ኃይል እንደተነሱ እንደሌሎች ሰዎች ሆኖ ቢሆን ኖሮ ያው ጌታም ተመልሶ ይሞት ነበር እንደና አልዓዛር። በማያልፍ የሕይወት ኃይል አሁን ባለበት ሁኔታ አይኖርም ነበር። ስለዚህ ሞቱ እንደማንኛውም ሰው ሞት ይሆን ነበር። ጌታ በተሰቀለበት ጊዜ ግራና ቀኝ ሁለት ወንበዴዎች በወንጀላቸው ምክንያት ወንጀል ከሌለበት ንጹሕ ባህሪ ከሆነው ከጌታ ጋራ መቸንከር የታሪክ አጋጣሚ አገናኝቷቸዋል። እነዚህ ሁለት ሰዎች ያው እንደሱ በመስቀል ነው የተሰቀሉት። ግን በመካከል የተሰቀለው እሱ ኃጢአት ሳይኖርበት በደል ሳይኖርበት በተለየ ሁኔታ መቀጣቱን ሌላው ቀርቶ በቀኝ ተሰቅሎ የነበረው ሰው እንኳ በመስቀል ላይ ሆኖ እየተወራጨ በግራ ለነበረው ሰው የመለሰው መልስ ይህንን ያሳያል። እኛ ስላደረግነው የሚገባንን ፍርድ እንቀበላለንና ይህ በመካከላችን ያለው ግን እንደሱ አይደለም። አንተ እንዲህ አይነቱን ፍርድ እየተቀበልክ ሳለ ወይም በእንዲህ አይነት ሁኔታ እያለ ጌታ አምላክህን አትፈራውምን? በማለት የሱን ቢጤ የሆነውን በወዲያኛው ሳይድ ያለውን ወንበዴ መገሰጹን ወንጌላት ይነግሩናል። ይሄ ጌታ ከወንበዴዎች ጋር ነው የተቸነከረው። 3 መስቀሎች ነው ጎልጎታ ላይ ተተክለው የነበሩት። በመሃል ላይ ሆኖ ወይም በመካከለኛው መስቀል ላይ ሆኖ እንደተቸነከረ ይታወቃል። ስነ ስቅለቱን ከሌሎቹ የሚለየው ጌታ ኢየሱስ ክርስቶስ ያለ ወንጀሉ በመሰቀሉና ያለ ወንጀሉ በመሰቀሉንም ትንሣኤው በማረጋገጡ ነው። ስለዚህ ትንሣኤ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ባለፈው በነበረን የትምህርት ክፍለ ጊዜ እንደተመለከትነው እንደ አልዓዛር አይነት ትንሣኤ አይደለም። የአልዓዛር ትንሣኤ በዘመነ ብሉይ በኤልሳ አጥንት ከሞት የተነሳው ሰው እንዲሁም በብሉይ ኪዳንም ይሁን በሐዲስ ኪዳን የታዩ የሌሎች ሰዎች ከሞት መነሳት የእግዚአብሔርን ኃይልና በእነሱ መነሳት ምክንያት በዙሪያው ሊያደርግ ያለውን ነገር እግዚአብሔር እንዲያደርግ ምክንያት ሆኖ እንደገና እነዛ ሰዎች ወደ ወጡበት አፈር ተመልሰው አንቀላፍተዋል። ባለፈውም እንደመሰከርኩ ወይም እንደተናገርሁት
የአልዓዛር መቃብር አሁንም ያው በምድረ እስራኤል ይጎበኛል። ይሄንን የማየት እድል ከነበራቸው ሰዎች መካከልም ነበርኩ። አይቼዋለሁ። አሁንም መታሰቢያው ነው ያለው መቃብሩ ላይ። ወደ ጌታችን ወደ ኢየሱስ ክርስቶስ ስንመጣ ግን እንደነ አልዓዛር እንደነ ጣቢታ ወይም እንደ ሌሎች በነ ጴጥሮስ አገልግሎት ከሙታን እንደተነሱ የአዲስ ኪዳን መጽሐፍት እንደሚመሰክርላቸው ሌሎች ትንሣኤ እንዳገኙ ሰዎች አይደለም። ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ በማያልፍ የሕይወት ኃይል ዛሬም ጭምር አለ፣ ደግሞም ለዘላለም ይኖራል። ይሄ ጌታ ከሙታን ባይነሳ ኖሮ መሰቀሉ ለሰው የተከፈለ ዋጋ ለመሆኑ ምንም ማረጋገጫ አይኖርም ነበር። ትንሣኤው ክርስቶስነቱን ነው ያረጋገጠው። ክርስቶስ ነው ማለት ጌታ አምላክ እግዚአብሔር በዳዊት ዙፋን ላይ ሊያስቀምጠው በዳዊት ዘር ውስጥ ያስቀመጠው ባራኪ ዘር መሆኑን ያሳየናል። ያ ማለት የዳዊት ልጅ ነው በስጋ የዳዊት ልጅ ነው ማለት የዳዊትን መንግስት የሚያስቀጥለው ቅዱስ ነው። ያ ማለት ደግሞ ክርስቶስ የሆነ እግዚአብሔር ለዚህ ዓላማ የላከው ነው። ስለዚህ ክርስቶስ የሆነው ኢየሱስ የሕያው እግዚአብሔር ልጅ የሆነው ኢየሱስ በስጋ ተገልጦ ስለ ኃጢአታችን ራሱን አሳልፎ ሰጥቷል። ስለዚህ ስለ ኃጢአታችን መሞቱን ያረጋገጠው ደግሞ ትንሣኤው ነው እና ትንሣኤ ሌላው ቀርቶ የመዳናችን ማረጋገጫ ነው። ትንሣኤ ባይኖር ሰው ሁሉ ከነ ኃጢአቱ ነው የሚኖረው። ይህንን ቅዱሳት መጻሕፍት ይነግሩናል። ትንሣኤ ከሌለ በክርስትና ውስጥ የትንሣኤ ተስፋ ካልተስተዋለ ሰው እግዚአብሔርን የሚያመልክበት ምክንያት ራሱ በጣም ደካማ ነው፣ ወይም ደግሞ ልክ አይደለም፣ ወይም ደግሞ ምስኪንነት ነው። በቅዱስ ጳውሎስ ቋንቋ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ እግዚአብሔርን ተስፋ ያደረግነው ለምንድን ነው ይልና እግዚአብሔርን ተስፋ ያደረግነው ለዚህች ሕይወት ብቻ ከሆነ ከሰው ልጆች ሁሉ ይልቅ ምስኪኖች ነን ይላል። ይሄ የአንደኛ ቆሮንቶስ ምዕራፍ 15 ምዕራፍ የጌታችን የኢየሱስ ክርስቶስን ትንሣኤ በብዙ ማስረጃ ጳውሎስ ያቀረበበት ጽሑፍ ያለበት ምዕራፍ እንደሆነ ይታወቃል። ትንሣኤ ሙታን የለም የሚሉ እንደ ሰዱቃውያን አይነት ቁስ አካላውያን የሆኑ ከሞት ባሻገር ሕይወት እንዳለ የማያምኑ ሰዎች በክርስቶስም ትንሣኤ ሆነ በአጠቃላይ ትንሣኤ በሚባለው ርዕስ ላይ የነበራቸውን ልክ ያልሆነ ነገር የተቃወመበት በማስረጃ ከንቱ ያደረገበት ማስረጃ የቀረበበት ምዕራፍ እንደሆነም ይታወቃል። እና ጌታ ኢየሱስ ክርስቶስ ከሙታን ካልተነሳ ኢየሱስ ተነስቷል ብለን በመናገራችን እኛም ሐሰተኛ የክርስቶስ ምስክሮች ሆነናል ነው የሚለው። ለእግዚአብሔር ውሸተኛ ምስክሮች ማለት ማንም የማይደግፈውን ወይም ደግሞ ማንም ደግፎ የማያቆመውን፣ የማይደግፈው ማለት ደግፎ የማያቆመውን፣ በማንም ጭብጨባ፣ በማንም ይሁንታ፣ በማንም ፈቃድ፣ በማንም ፍላጎት ንጉሥ ያልሆነ ወይም አምላክ ያልሆነ ወይም ደግሞ ከሁሉ በላይ የሆነ ቦታ ያልተሰጠው በባህሪው ከባህሪው ልዑል የሆነ እግዚአብሔርን ደግፈን ወይም ደግሞ ማናችንም እንደው ያልታየንን ታየን፣ ያልገባንን ገባን፣ ያልተሰማንን ተሰማን ብለን ህልው ልናደርገው ወይም ደግሞ ህልውና ልንሰጠው በጭራሽ አንችልም። እግዚአብሔር በራሱ ህልው ነው። እሱ የመኖራችን ምክንያት እኛን የፈጠረ ጌታ እንጂ እኛ የፈጠርነው የምናብ ውጤት አይደለም እግዚአብሔር። ከዚህ የተነሳ ማንም እግዚአብሔርን በውሸት ሊያገለግለው አይገባም። ያልተሰማውን ተሰማኝ ብሎ ያላየውን አየሁ ብሎ ያልሰማውን በስነ ስርዓት ሰማው ብሎ እግዚአብሔር የሚባል አምላክ በሰው አእምሮ ወይም በሰው ልቡና ስፍራ እንዲያገኝ እግዚአብሔርን ደጋግፎ ለማቆም የሚችል ማንም የለም። እግዚአብሔር እንዲህ አይነት ደጋፊና አጨብጫቢም አይፈልግም። ስለዚህ ክርስቶስ ተነስቷል ብለን የምንናገረው እውነት ያልሆነ ሆኖ ቢሆን ኖሮ እንግዲህ የእግዚአብሔር ውሸተኛ ምስክሮች ሆነናል ማለት ነው። እግዚአብሔር እውነት ነው፣ ውሸተኛ ምስክር አያስፈልገውም። ስለዚህ እንዲህ በማለታችን በእግዚአብሔር ላይ ዋሽተናል ወይም ደግሞ እግዚአብሔር ውሸተኛ ምስክር አለው እያላችሁ ነው ያላችሁት ነው የቃሉ መልእክት። ስለዚህ እግዚአብሔርን ሐሰተኛ ማድረግ ነው፣ የእግዚአብሔር ሐሰተኛ ምስክር ሆኖ መገኘት ነው። ይሄ በእግዚአብሔርን ፊት በደል ነው። ስለዚህ ሊስተዋል ይገባዋል ይላል። ብቻ አይደለም ክርስቶስ ካልተነሳማ እምነታችን ከንቱ ሆኗል። እንግዲህ ስብከታችንም ከንቱ ነው፣ ሐሰተኛ ምስክሮች ሆነናል። እምነታችንም ከንቱ ነው። ምክንያቱም የክርስቶስ ትንሣኤ የሃይማኖታችን ወይም የእምነታችን ማዕከል ነው።
እምነታችንም ከንቱ ነው። ያ ብቻም ሳይሆን ክርስቶስ ከሙታን ካልተነሳ እስካሁን ድረስ በኃጢአታችሁ አላችሁ ይላል። በክርስቶስ ጸድቅ ያለው የሚል ሁሉ ሊያስተውለው የሚገባው እውነት በክርስቶስ መጽደቁ የተረጋገጠው ጌታ ኢየሱስ ክርስቶስ ከሙታን ከመነሳቱ ጋር ተያይዞ ነው። ለዚህ ነው ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ላይ ከመጀመሪያው ቁጥር አንስቶ አሕዛብ ለነበሩቱ ወደ ክርስቶስ ከመምጣታቸው በፊት በአየር ላይ ለሚሰራው መንፈስ አለቃ ፈቃድ ይገዙ የነበሩትን በታናሽ እስያ በኤፌሶን የነበሩትን ምእመናን ነበራችሁ በማለት በበደላችሁና በኃጢአታችሁ ሙታን ነበራችሁ በማለት ከገለጠ በኋላ ወረድ ብሎ እኛም ራሳችን የልቦናችንንና የሥጋችንን ፈቃድ እያደረግን በሐሳባችን የእግዚአብሔር ጠላቶች ነበርን አለ። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከልጁ ጋር ሕይወትን ሰጠን፣ አስነሳን፣ በሰማያዊ ስፍራ በክርስቶስ ኢየሱስ አስቀመጠን ነው የሚለው። ጌታ ኢየሱስ ክርስቶስ የእኛን ኃጢአት ተሸክሞ መስቀል ላይ ወጥቶ ስለኛ ኃጢአት ራሱን አሳልፎ ሲሰጥ ወይም ለሞት አሳልፎ ሲሰጥ ሕይወቱን ሲከፍል የኛ የበደል ዋጋ እዛ ቦታ ተከፈለ። ሕጉ የሚጠይቀውን ዋጋ ጌታ ኢየሱስ ክርስቶስ ከፈለ። የኃጢአት ደሞዝ ሞት ነው። የኃጢአት ደሞዝ የሆነውን ሞት ያለ ኃጢአቱ ተቀበለ። ይሄ ጌታ ወደ መቃብር ከወረደ በኋላ እግዚአብሔር በመንፈስ ቅዱስ በኃይልም አስነሳው። እግዚአብሔር አብ አስነሳው። አስነሳው የሚለው ቃል ወገኖቼ በደንብ ሊስተዋል ይገባዋል። ጴጥሮስ ሲሰድቡት መልሶ አልተሳደበም አለ። መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ለእግዚአብሔር ራሱን አሳልፎ ሰጠ በማለት እንደተናገረው ጌታችን ኢየሱስ ክርስቶስ ወደ መስቀል ላይ ሞት ሲሄድ ዳኝነትን ለአባቱ ትቶ ወይም ሰጥቶ ስለሆነ ራሱን አሳልፎ የሰጠው እግዚአብሔር በዚህ ዳኝነት ጉዳዩን አይቶ የኢየሱስ ክርስቶስን ቅድስናና ጽድቅ አረጋገጠ ማለት ነው። ምክንያቱም ብዙ ጊዜ አስነሳው የሚለውን ቃል በተደጋጋሚ ስለምናነብ ወይም የኢየሱስ ክርስቶስ ትንሣኤን በተመለከተ እግዚአብሔር አብ ኢየሱስ ክርስቶስን እንዳስነሳው ስለሚናገር ጌታ ኢየሱስ ክርስቶስ በእኛ መጠን ምንም ማድረግ የማይችል ደካማ ሆኖ የእግዚአብሔር እርዳታ እንዳስፈለገው ሆኖ ሊሰማን ይችላል። ሌሎቹን የመጽሐፍ ቅዱስ ክፍሎች አገናዝበን በክርስቶስ ሥጋዌ ውስጥ እግዚአብሔር ምን እንዳደረገ ካልገባን እንዲህ ልንረዳ እንችላለን። ነገር ግን ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ እንደነገረን ከላይ ጀምሮ ስለ መልካሙ እረኛ በተናገረበት ክፍል ስለ ራሱ መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል ካለ በኋላ ምንደኛ የሆነው ተኩላ በመጣ ጊዜ መንጎቹን ወይም በጎቹን ትቶ ይሸሻል፣ እኔ ግን ነፍሴን አነሳት ዘንድ አኖራታለሁ ያለ ጌታ ላነሳትም ላኖራትም ስልጣን አለኝ በማለት በፈቃዱ እንደሚሞት ደግሞ በፈቃዱም ይህንንም የማድረግ ስልጣን እንዳለው ይነግረናል። ምክንያቱም ወልድ መሆኑ መረሳት የለበትም። ቅድመ ዓለም የነበረው ቃል መሆኑ መረሳት የለበትም። ጸጋና እውነትን ተሞልቶ በእኛ ያደረ የሕያው እግዚአብሔር ልጅ የሰው ልጅ የሆነ መሆኑን እንዳንረሳ ከዚህ እውነት የተነሳ ሁሉ በእርሱ የሆነ የተባለለት እግዚአብሔር ወልድ ምክንያቱም ዮሐንስ 1:1 ላይ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ማለትም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ነበር፣ ከሆነው አንዳች እንኳ ያለ እርሱ አልሆነም ካለም በኋላ ነው ይሄ ቃል የነበረው በእግዚአብሔር ዘንድ የነበረው ራሱ እግዚአብሔር የነበረው ሥጋ የሆነውና ጸጋና እውነትን ተሞልቶ በእኛ ያደረው። ሥጋ የሆነው ሲባል ደግሞ ተለውጦ ሥጋ የሆነ ሳይሆን ባለመለወጥ ማለትም ከድንግል ማርያም በነሳው አካል በተዋሃደው አካል ሰው መሆኑ መረሳት የለበትም።
ይሄ ማለት ጸጋና እውነትን ተሞልቶ በእኛ ያደረው ከኛ ጋር የተቆጠረው በእኛ መጠን የተገለጠው የሰው ልጅ የተባለው የዳዊት ልጅ የተባለው የአብርሃም ልጅ የተባለው የአብርሃምን ዘር ይዟል ተብሎ የተነገረለት ይሄ ጌታ ራሱን በዚህ መጠን ዝቅ አድርጎ ተገለጠ እንጂ እግዚአብሔር ወልድ ወይም ደግሞ ቃል የነበረው እግዚአብሔር መሆኑ መረሳት የለበትም። ስለዚህ ማስነሳት የሚለው ቋንቋ ከአብ ጋር መያያዙ ሲጀመር ራሱ ኢየሱስ ክርስቶስ በምስሉ እንደ ሰው ተገኝቶ ራሱን ያዋረደበት ምክንያት ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ላይ እንደነገረን ከቁጥር 5 ጀምሮ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ደግሞ ይሁን ካለ በኋላ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ማለት ያንን የተካከለ ክብር እንደ መነጠቅ ሳይቆጥር በምስሉ እንደ ሰው ተገኝቶ ራሱን አዋርዷል። እንደ መነጠቅ ሳይቆጥር በምስሉ እንደ ሰው ተገኝቶ ራሱን ያዋረደው ወልድ ለሞት ያውም ለመስቀል ሞት የታዘዘ ሆኗል። በፈቃዱ አባቱን ለማክበር የአባቱን ፈቃድ ለመፈጸም በሰው ቦታ ገብቶ እግዚአብሔርን ደስ በማሰኘት እግዚአብሔር በሰው ላይ ያለውን ቁጣ እንዲያነሳ የእግዚአብሔር ምሕረት ለሰው እንዲሆን ጌታ ኢየሱስ ክርስቶስ ራሱን ባዶ አድርጓል። በእርሱ ድህነት ባለጠጎች እንድንሆን እርሱ ራሱን ስለ እኛ ድሃ አደረገ እንዳለ ቅዱስ ጳውሎስ በሁሉ ነገር ራሱን አዋርዶ ነው የተገለጠውና ማስነሳት የሚለው ቃል ከአብ ጋር መያያዙን እናያለን። ልክ ነው። አባቱ አስነስቶታል፣ በመንፈስ ቅዱስ አስነስቶታል፣ ሕያውም አድርጎታል። ይህንን ኤፌሶን ምዕራፍ 1 ቁጥር 20 ላይ ሐዋርያው በድጋሚ እንደዚህ ይለናል፣ እርሱንም ከሙታን ሲያስነሳው ይላል። ከኃይል ከጌትነት ከስልጣናት ሁሉ በላይና በዚህ ዓለም ብቻም ሳይሆን ይመጣ ዘንድ ባለው ዓለም ከሚጠሩ ስሞች ሁሉ በላይ የሆነውን ስም ሲሰጠው በእርሱ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ስለዚህ እግዚአብሔር ጌታ ኢየሱስ ክርስቶስን ከሙታን አስነስቶታል የሚለው ቃል ጌታ በሰው መጠን መገኘቱን፣ ፍጹም ሰው መሆኑን፣ ስጋዌውን ሰው የእግዚአብሔር እርዳታ ያስፈልገዋል። የእግዚአብሔር እርዳታ የሚያስፈልገውን የሰው ቦታ ከመያዙና አባቱን ዝቅ ብሎ ከማክበሩ ጋር ተያይዞ እግዚአብሔር አብ ጌታ ኢየሱስ ክርስቶስን ከሙታን አስነስቶታል። ከሙታን ሲያስነሳው ከኃይላት፣ ከስልጣናት፣ ከጌትነት በዚህ ዓለም ብቻም ሳይሆን ይመጣ ዘንድ ባለው ዓለም ከሚጠሩ ስሞች ሁሉ በላይ ከፍ ያለውን ስም ሰጥቶ ከሙታን አስነስቶታል። ስለዚህ ኢየሱስ ክርስቶስ በመነሳቱ ጌታ ቀድሞውኑ ያለ ኃጢአት እንደሞተ ወይም ያለ ኃጢአቱን እንደሞተ በኃጢአት ምክንያት ግን እንደሞተ ያም የሰውን ኃጢአት ተሸክሞ እንደሞተ ኢሳይያስ እንደነገረን ጴጥሮስም ደግሞ እንደነገረን ኃጢአታችንን በስጋው በእንጨት ላይ ተሸከመ እንዳለ ጴጥሮስ ኢሳይያስም ደግሞ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔር ግን የሁላችንን በደል በእርሱ ላይ አኖረ እንዳለ የሁላችንንም በደል ተሸክሞ በመስቀል ላይ የተቸነከረው ኢየሱስ ኃጢአት ያልነበረበት ቅዱስ መሆኑን ያረጋገጠው ትንሣኤውን። ስለዚህ በእኛ ምክንያት እንደሞተ ትንሣኤውም ከእኛ ጋር ነው የሚገናኘው። እርገቱና በአብ ቀኝ መቀመጡም የኔና የናንተን ደህንነት የሚያረጋግጥ ነው። ስለዚህ በአብ ቀኝ ያለው ጌታ ኢየሱስ ክርስቶስ አሁን ያለበት ስፍራ ነን ያለ ነው ብለን የምንናገረው ከእርሱ ጋር ራሳችንን ቆጥረን እንደሆነ በተደጋጋሚ በዚህ ትምህርታችን አንስተናል። ስለዚህ ትንሣኤ የኃጢአታችን ዕዳ መከፈሉን በኃጢአት ምክንያት ሞተን በጽድቅ በእግዚአብሔር ጽድቅ በክርስቶስ እንደተነሳን የሚያረጋግጥ እውነት ነው ይሄ። ስለዚህ ቅዱስ ጳውሎስ ክርስቶስ ካልተነሳ እምነታችን ከንቱ ነው፣ ስብከታችን ከንቱ ነው ብቻም ሳይሆን እስካሁን ድረስ ከነ ኃጢአታችሁ አላችሁ ማለት ነው።
ትንሣኤ ከሌለ ከኃጢአት ማምለጥ የሚባል ነገር የለም። የዘላለም ሕይወት አይታሰብም። አለመጥፋት አይታሰብም። የሚቀጥለው ክብር አይታሰብም። እነዚህ ሁሉ ነገሮች ከትንሣኤ ጋር የተያያዙ ናቸው። ጌታ ኢየሱስ ክርስቶስ ከሙታን ተነስቷል። ይሄ የስብከታችን ማዕከል ነው። ሐዋርያት ባለፈው ትምህርታችን እንደተመለከትነው በሐዋርያት ሥራ ምዕራፍ 4 ከቁጥር 1 እስከ 4 በተጻፈው ክፍል እንዳነበብነው ትልቅ ዋጋ የከፈሉት ኢየሱስ ተነስቷል ብለው በመናገራቸውና በመመስከራቸው ነው። የገዛ ወገኖቻቸው ወገኖቹም የተባሉቱ ገለው የቀበሩት ኢየሱስ ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል የማንም እርዳታ ሳያስፈልገው ከሙታን ከመነሳቱ ጋር ተያይዞ የኢየሱስ ክርስቶስ ትንሣኤ በተሰበከበት ስፍራ ሁሉ ሕሊናቸው ስለሚኮነን ክርስቶስ አይደለም ብለው የገደሉት ኢየሱስ እርሱ ክርስቶስ መሆኑን አባቱ ስላረጋገጠ አንደበት ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ እግዚአብሔር ልጁን አስነስቶ ከከፍታ ሁሉ በላይ ያለውን ከፍታ በእርሱ መጠን ያለውን ከፍታ ምክንያቱም ከዚህ በፊት ስለ ስቅለቱ ስናነሳ እንደተማርነው የጌታችን የኢየሱስ ክርስቶስ መከራ ዳርቻው ሞት ነው። ምክንያቱም እንኳን በክርስቶስ ማንነት ይቅርና በማንም ሰው ሕይወት ውስጥ በምድር ላይ በስጋ ማለት ነው ባለው ሁኔታ በምንም አይነት ሁኔታ ተሰቃይቶ እስከ ሞት አፋፍ ቢደርስ ነፍስ ከስጋው ስትለይ ያ ስቃይ የሚባለው ነገር እዛ ጋር ያቆማል። በዓለም ላይ ባለው ብያለሁ፣ ይሄን እንዳንረሳ። ምክንያቱም ከሞት ባሻገር ሕይወት እንዳለ ስለምናምን ከዚያ በኋላ ስላለው አይደለም እየተናገርኩ ያለሁት። ስለዚህ ማክተሚያ ነው እሱ። ኢየሱስ ክርስቶስ እኛን የወደደን ለሞት ተላልፎ እስከ መሰጠት ያውም ለመስቀል ላይ ሞት ተብሏል። እግዚአብሔር ግን ምን ላይ ሲሰጥ በዚህ ምክንያት ያለ ልክ ከፍ ከፍ አደረገው ነው። ያለ ልክ ማለት የጌታን ከፍታ በተመለከተ ማንም ሰው ምንም አይነት መለኪያ አይኖረው። ያለ ልክ ነው የሚለው። በዚህ ያህል መጠን አይባልም። በሆነ ነገር አይለካም። በዘመንም አይወሰንም። በሆነ ሀብትና ንብረትም አይመጠንም። ከዚያ ጋር አይነጻጸርም። ያለ መጠን ክርስቶስን እግዚአብሔር አብ ከፍ እንዳደረገው ፊልጵስዩስ 2 ከቁጥር 9 ጀምሮ ያለው ቃል ያሳየናል። አንደበት ሁሉ ለእግዚአብሔር አብ ክብር፣ እግዚአብሔር ያለ ልክ ከፍ ያደረገው ኢየሱስ ክርስቶስ እግር ስር እንዲንበረከክ ጉልበት ሁሉ ይንበርከክ ይላል። ያለ ልክ ማለት ምን ማለት ነው ብለን ስናይ ልክ የሌለው እግዚአብሔር ብቻ ነው። በእግዚአብሔር ልክ ማለት ነው። ይሄ ደግሞ በዮሐንስ ምዕራፍ 17 ቁጥር 5 ላይ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በራስህ ዘንድ አክብረኝ እንዳለው እግዚአብሔር ጌታ ኢየሱስን አስነስቶ አክብሮታል። ሰው ያዋረደውን፣ የተፋበትን፣ የናቀውን፣ ድንጋይ የገጠመበትን እንደዛ ቀልዶ ዘብቶ አላግጦ ተጫውቶ ለሞት አሳልፎ የሰጠውን ከሰውነት ተራ ወጥቶ እስኪታይ ድረስ ማለትም በመከራው ጽናት በሰውነቱ ጉዳት ኢሳይያስ እንደተናገረው በመከራ ያደቀው በደዌ ያደቀው ዘንድ ፈቀደ እንዳለው በደረሰበት እንደ መድቀቅ በተቆጠረ መከራው እስከ ሞት ተዋርዶ የነበረው ኢየሱስን እግዚአብሔር አብ ያለ መጠን ከፍ አደረገው፣ አከበረው። በዚህ እውነት ውስጥ የምናስተውለው ፈቃዱን ለአባቱ ፈቃድ ያስገዛው ጌታ ኢየሱስ፣ በጽድቅ የኖረው ጌታ ኢየሱስ በንግግር ማለትም በቃል በስራ በሰው በእግዚአብሔር ፊት ነውር ሳይኖርበት ነገር ግን ለመስዋዕት እንደሚዘጋጅ እንስሳ የሁላችንን በደል ተሸክሞ የታረደው በግ የእግዚአብሔር ልጅ ኢየሱስ ስለ ኃጢአታችን መሰቀሉን ያረጋገጠው ትንሣኤ ሆነ። ስለዚህ ስለ ጽድቅ የምናወራው፣ ስለ ዘላለም ሕይወት የምንናገረው፣ ስለሚቀጥለው ተስፋም የምንሰብከው ከትንሣኤ ጋር የተያያዘ ትምህርትም ዝማሬም አምልኮም የሚኖረን
ጌታ ኢየሱስ ክርስቶስ ከሙታን በመነሳቱ ነው። ክብር ለስሙ ይሁን። ወገኖቼ ባለፈውም ጠቆም እንዳደረኳችሁ በጣም ነው መደጋገመው ይህንን ሐሳብና እውነት፣ ምክንያቱም በጥልቀት ሁላችንም ልናስተውለው ስለሚገባ ይሄ የአገልግሎታችን ወይም የእምነታችን ማዕከል ስለሆነ ስብከታችን ከንቱ ነው ክርስቶስ ካልተነሳ፣ እምነታችን ከንቱ ነው ክርስቶስ ካልተነሳ፣ ከነ ኃጢአታችሁ ነው ያላችሁት ማለት ነው ክርስቶስ ካልተነሳ። ያ ብቻም አይደለም፣ እግዚአብሔርን ተስፋ ያደረግነው ለምንድን ነው? ለዚህች ሕይወት ይላል። ይሄ ከሞት ወዲህ ባለ የሕይወት ወሰን ለዚህች ሕይወት አሁን ለምንኖረው ኑሮ ለዚህ ነው እግዚአብሔርን ተስፋ ያደረግነው። ለዚህ በእውነት ለዚህ ከሆነ እግዚአብሔርን ተስፋ ያደረግነው ከሰው ልጆች ሁሉ ይልቅ ምስኪኖች ነን ያለው። ምን ይሄንን ዓለም እኮ የማያምኑ ሰዎች ይኖራሉ። ነፍሰ ገዳዮች፣ በብዙ አመፃ በደም የተጨመላለቁ ሰዎች፣ ግፍ የማይሰለቻቸው ሰዎች፣ እግዚአብሔርን የማይፈሩ ሰዎች፣ እንደ እንስሳም እንደ አውሬም የሚኖሩ ሰዎች፣ በግልጽ ባዕድ የሚያመልኩ አጋንንት የሚጎትቱ ሌሎች አማልክት ያሏቸው ሰዎች የዚህን ዓለም ኑሮ ይኖራሉ። እንጀራ ይቆርሳሉ። ይሄ ፀሐይ ለሁሉ ይወጣል፣ ዝናብ ለሁሉ ይዘንባል፣ ወቅቶች ለሁሉ ይፈራረቃሉ፣ እኩል ላመነው ላላመነው ያለ ልዩነት የእግዚአብሔር መግቦት በምድር ስርዓት ውስጥ ባለበት ሁኔታ አለ እና ለዚህ ሰው ሳያምንም ቢሆን ክርስቲያን ሳይሆንም ቢሆን በክርስቶስ ሳይሆንም ቢሆን ይሄንን የደህንነት እውነት ገፍቶ ለዚህ ጀርባም ሰጥቶም ቢሆን ለሚኖረው ለዚህ ሕይወት በእውነት ለዚህ ሕይወት ከሆነ እግዚአብሔርን ተስፋ ያደረግነው ከሰው ልጆች ሁሉ ይልቅ ምስኪኖች ነን ነው የሚለው። ማለት ምንም ሳይጸልዩ መኖር፣ እግዚአብሔርን ሳያምኑ መኖር፣ እግዚአብሔር የሚባለውን አምላክ ወይም መንፈሳዊ ዓለም አለ ብሎ ሳያምኑም እንጀራ መቁረስ ይቻላል። እንደ ማንኛውም ሰው ወጥቶ መግባት ይቻላል። ምንም መጋቢው ይታወቅም። ግን የማያምኑም ሰዎች የመግቦቱ የቸርነቱ ለሁሉ የሚያደርገው ጸጋ ሳይጎድልባቸው በምድር ላይ ይኖራል እና ለዚህ ነው እግዚአብሔር የሚታመነው። ከፀሐይ በታች የ60 70 80 90 100 ከመቶ ዘሎ የማያውቅ ወይም ደግሞ ብዙ ጊዜ የማይዘል የብዙዎቹን የህይወት ዘመን ልኬት ስናስበው ከዚህ በታች ስለሆነ ነው ይሄን የምለው። አንዳንድ ጊዜ ጥቂት እንደዚህ ዘሎ መኖር በማይባልበት ሁኔታ ሰው ጃጅቶና አርጅቶ ሊኖር ይችላል። ጥቂት ዓመታት ከመቶ ሊዘል ይችላል። አሁን ባለንበት ዘመን ለዚህች ሕይወት ነው እግዚአብሔርን ተስፋ ያደረግነው። በእውነት ምስኪኖች ነን ነው የሚለው። ስለዚህ ወገኖቼ ትንሣኤ ቀላል ነገር አይደለም። ጌታ ኢየሱስ ክርስቶስ በመነሳቱ ውስጥ ያየነው ብሩህ ተስፋ ነው። ስለዚህ ወገኖቼ ኢየሱስ ከሙታን ተነስቷል። ከሙታን መነሳቱን የሚያረጋግጡ የወንጌል ክፍሎችን አነባቸዋለሁ ብዬ ይህን ጠቆም አድርጊያችሁ ነው ባለፈው ያቆምኩትና ከዚህ በኋላ በሚኖረን ጊዜ ስለ ትንሣኤ የተጻፉትን ባለፈው በንባብ በጥድፊያ ያስታወስኳችሁን ጥቂት ዝርዝር በማድረግ እነሱን በማስታወስ ይሆናል የዛሬው መርሃ ግብር የምንቋጨው። የጌታ ጸጋና ሰላም እንዲሁም ምሕረት ይብዛላችሁ። ካፍታ ቆይታ በኋላ ካቆምንበት እንቀጥላለን። እሰይ ተወለደ ተመልሰናል። ክብር ለአምላካችን ይሁን። እንግዲህ ትንሣኤውን በተመለከተ በሐዲስ ኪዳን ቅዱሳት መጻሕፍት ውስጥ የምናነባቸውን የወንጌል ምስክርነቶች ወይም የመጻሕፍት ምስክርነቶች ነው ደግሜ ማስታወሳችሁ። ማስታወሻ ለምትይዙ ሰዎች የመጀመሪያው ነጥብ ወይም ሀ ልትሉ ትችላላችሁ። ብሉይ ኪዳን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ትንሣኤ የተናገረውን የጌታ የኢየሱስ ክርስቶስ መነሳት ማረጋገጡን በተለይ በሐዋርያት ሥራ ምዕራፍ 2 ከቁጥር 25 ጀምሮ እስከ 28 ተጽፎ በመናነበው ክፍል እንደምናስተውለው ወይም እንዳስተዋልነው ጴጥሮስ በመንፈስ ቅዱስ ኃይል ሆኖ ለብዙዎች ወንጌልን በሰበከበት በቤተ ክርስቲያን የልደት ቀን
ይሄንኑ ከዳዊት መዝሙር በመጥቀስ የጌታችን የኢየሱስ ክርስቶስ ትንሣኤ ዳዊት በዝማሬው እንደተናገረው ወይም በትንቢቱ እንደተናገረው እንዲሁ መፈጸሙን እንዳረጋገጠላቸው አስታውሰናል። ባለፈው ሳምንት ይህንን ነጥብ ተመልክተነዋል። ሐዋርያት ሥራ ምዕራፍ 2 ከቁጥር 25 ጀምሮ እስከ 28 ዳዊት ስለ አለመበስበስ የተናገረው ስለ ራሱ ሳይሆን በእርሱ አብራክ ውስጥ ወይም ደግሞ በሱ ዘር ውስጥ እግዚአብሔር ስላስቀመጠው የዳዊት ልጅ ስለሆነው ስለ ኢየሱስ ክርስቶስ መሆኑን ያንን የትንቢት ቃል ጠቅሶ ያረጋግጥላቸዋል። ይሄም ጌታ ኢየሱስ ክርስቶስ ከመሰቀሉ አስቀድሞ በየእርከኑ ማለት በሚቻልበት ሁኔታ ከገሊላ ተነስቶ ወደ ኢየሩሳሌም ጉዞ በጀመረበት ጊዜ በተደጋጋሚ ጌታ ኢየሱስ ክርስቶስ ተላልፎ በክፎች እጅ እንደሚሞት ተናግሮ እንደነበረ የሚያረጋግጡ ክፍሎች ናቸው። ማርቆስ 8 ቁጥር 31 እንዲሁም 9 ቁጥር 30 እና ቁጥር 31፣ ማርቆስ 10 ቁጥር 34፣ 14 28፣ በዮሐንስ ምዕራፍ 2 ከ19 እስከ 21 በተጻፉት ክፍሎች ጌታ ኢየሱስ ክርስቶስ የሚሆንበትን ከመሆኑ በፊት ይናገር እንደነበረና እንደተናገረው ያለው እንዳለ እንደሆነ ያም ደግሞ ቀድሞ ከተነገረው ከክርስቶስ ትንሣኤ ጋር ተያይዞ በትንቢት መንፈስ ከተገለጠው እውነት ጋር የሚገናዘብ መሆኑን ያረጋግጥልናል። ይህንን ባለፈው ሳምንት በዝርዝር ስላየነው በማንበብ ጊዜ አልወስድም። እነዚህን ጥቅሶች በድጋሚ እናንተ ማንበብ ትችላላችሁ። ጌታ ኢየሱስ ክርስቶስ በተነሳበት ዕለት የመቃብር ጠባቂዎቹ እንዴት ሆነው እንደተገኙ እና መቃብሩ ባዶ ሆኖ መገኘቱን ወንጌላት ይመሰክራሉ። ይህንን በማቴዎስ ምዕራፍ 27 ከቁጥር 62 ባለው ክፍል እናየዋለን። በማግስቱም ከመዘጋጀት በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን አሉ። በጣም ይገርማል። መቼም በክርስቶስ ሕያውነት የምታምኑ ሰዎች እስከ ዛሬ በዚህ ሁኔታ ተረድታችሁ እግዚአብሔርን ካላከበራችሁ ዛሬ ላስታውሳችሁ ወዳለው በኢየሱስ ክርስቶስ ትንሣኤ በማመናችሁ እግዚአብሔርን አክብሩት። በጣም ይገርመኛል። ይህንን ባነበብኩ ጊዜ ሁሉ በጣም እገረማለሁ። ማለት እንደገደሉት እርግጠኛ ናቸው። መቃብር ሲገባም አይተዋል። ድንጋይ ገጥመዋል። ይሄ ከሆነ በኋላ እስኪ ተነስቶ ካየነው እናምንበታለን፣ ተገልጦ ከተመለከትነው እኛም የሱ እንሆናለን አላሉ። ያ አሳች በሶስተኛው ቀን እነሳለሁ ማለቱ ትዝ አለን አሉ። ወደ ጲላጦስ በመሄድ ጤነኛ ቢሆኑ ሲጀመር አይሰቅሉትም። ግን ያው ሰቅለውም ቢሆን ገለውም ቢሆን እንደ ባላይምሮ እንደሚያምን ሰው አይደለም። እንደ ባላይምሮ እንኳን ማሰብ ቢችሉ መቼም ምንድን ነው እግዚአብሔር በመካከላችን እያደረገ ያለው? እኛ የበኩላችንን አድርገናል። የተሰማንን ያለንበት እምነት የሚፈቅደውን እንደ እምነቱም እንደ ሕጉም ባይሆንም ያደረጉት በቃ ለሃይማኖታቸው ቀንተው እንዳደረጉት እናስብና እኛ እምነት ነው ወይም ሃይማኖት ነው እንዳልነው ገለነዋል። እርሱ ግን ተነስቷል። ከተነሳ መሸነፍ አለብን ማለት ነበረባቸው። ለዚህ የሚሆን ክፍተት እንኳ በህሊናቸው አልነበረም። ትንሣኤን አለመጠበቅ ብቻም ሳይሆን
በልባቸው ያለውን ክፋት ጭምር ነው የሚያሳየው። ለማንኛውም እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት፣ ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛው ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3 ቀን ድረስ እንዲጠበቅ እዘዝ አሉት ይላል። አስጠብቅ መቃብሩ። ጲላጦስ ጠባቆች አሏችሁ፣ ሄዳችሁ እናንተ እንደምታውቁት አስጠብቁ የሚል መልስ መለሰላቸው። እነርሱም ሄደው ከጠባቂዎች ጋር ድንጋዩን አትመው ይላል። ማተም ማለት ማሸግ ማለት ነው። አትመው መቃብሩን አስጠበቁ። እንኳን እሱ አልመደበላቸው፣ እንደነሱ የሚያስቡ እንደነሱ የሆኑ የራሳቸው ጠባቂዎች። ይሄም እግዚአብሔር ባወቀ ክፋታቸውን ተንኮላቸውን ከንቱ ያደረገበት የእግዚአብሔር ስራም ጭምር ነው። የራሳቸውን ጠባቂዎች አኖሩ። በሰንበትም በመጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷል እንዳለው ክብር ለስሙ ይሁን። እንደተናገረው ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ አላቸው። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆ ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ። ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ እንዲህ አላቸው፣ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያ ያገኙኛል አላቸው። በዚህ ክፍል እንደተመለከትነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን የመነሳቱ ማረጋገጫ እነዚህ ሴቶች ወደ መቃብር ከሄዱ በኋላ መቃብሩ ባዶ ሆኖ ማግኘታቸውን የእግዚአብሔር መልአክ ተገልጦ ድንጋዩን አንከባሎ በድንጋዩ ላይ ተቀምጦ እንደጠበቃቸውና በዚያ እሱ ያለመኖሩ ምስክሮች እንዲሆኑ ገብተው አይተው ሄደው ለደቀ መዛሙርት እንዲናገሩ እንደነገራቸው ይነግረናል። እስከ ቁጥር 15 አነበዋለሁ። ሲሄዱም ሳሉ እነሆ ከጠባቂዎቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ጌታ በተነሳበት ዕለት ሁሉም በዙሪያው ተፍገምግመው ወድቀው ስለነበር የሆነው ነገር ከነሱ አቅም በላይ ሆኖ እውነትም ሆኖ መገኘቱን ሄደው መናገራቸውን ነው የሚነግረን። ከሽማግሌዎችም ጋር ተሰብስበው ተማከሩ። የራሳቸው ሰዎች ስለሆኑ ካፈርኩ አይመልሰኝ አይነት አመጻቸውስ መግባታቸውን ይነግረናል። ተማከሩና ለጭፍሮች ገንዘብ ሰጥተው ሽማግሌዎቹ ወይም ደግሞ የካህናት አለቆች ለነዚህ ወታደሮች ወይም ጭፍሮች ገንዘብ ሰጥተው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ፣ ይህ ወሬ ገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ ኃላፊነት እኛ እንወስዳለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው ይላል። በጣም ይገርማል። ምን ሆነ ቀጣዩ ምላሽ? እነርሱም ገንዘብ ተቀብለው እንዳስተማሯቸው እንዳስጠኗቸው አደረጉ።
ማለት ትንሣኤን የሚያህል ነገር በገንዘብ ለማፈን ተሞከረ። ትንሣኤን የሚያህል ነገር የእግዚአብሔር መልአክ በመገለጡ የሆነውንና ያዩትን ጌታ ኢየሱስ ክርስቶስ ከነሱ ጥበቃ በላይ ከነሱ ጥንቃቄ በላይ ሆኖ ከሙታን መነሳቱን ይሄ እውነት እንደሆነ ሄደው ነግረዋቸዋል። ገንዘብ ከፋዮቹም ይሄንን እውነት አሜን ላለ ማለት ገንዘብ መክፈላቸው፣ ገንዘብ ተቀባዮቹም ገንዘብ ተቀብለው ይሄንን እውነት በሌላ ውሸት ከካህናት በሰሙት ውሸት ለመቀየር መሞከራቸው በጣም ያስደንቃል። ለዚህ ነው ይህን እውነት አሜን የምትሉ እግዚአብሔርን አክብሩ ምላችሁ። ኢየሱስ ከሙታን ተነስቷል፣ እውነት ነው። ለዚህ እውነት መታፈን፣ መሸፈን፣ መዳፈን ቢሆንላቸው ማለት ነው ገንዘብ የተቀበሉ የመኖራቸውን ያህል ለዚህ እውነተኛ ጋር መድረስ ደግሞ አንገታቸውን የሰጡ ሐዋርያት፣ ዋጋ የከፈሉ ሰማዕታት፣ በጽድቅ ወደኛ ህይወት ያደረሱት በመንፈስ ቅዱስ የተቃኙ ቅዱሳን የጻፉትን የወንጌል እውነት ነው እየሰማን ያለን። ስለዚህ ይህንን ሰምተን ከ2000 ዘመን በኋላ የኢየሱስ ትንሣኤያችን ሆኖ ከኃጢአት ኃይል ያመለጥን የሚቀጥለውን ህይወት ተስፋ የምናደርግ የሚመጣውን መድኃኒት የምንጠብቅ እኛ በእውነት ይህንን አሜን ስለማለታችን፣ ስለማመናችን፣ ስለመረዳታችን፣ ስለመቀበላችን ልዑሉን ልናከብረው ይገባል። እግዚአብሔርን አመስግኑ። በድጋሚ ይህንን እላችኋለሁ፣ ኢየሱስ ከሙታን ተነስቷል። ይህን አሜን የምትሉ ሰዎች ይህን የሚቀበል ልብ፣ ይህን የሚያምን አእምሮ ስለሰጠኸኝ እግዚአብሔር ሆይ ስለረዳኸኝ፣ ይህን ትልቅ የክርስትና እውነት እኔ ስለተቀበልኩ በምድሪቱ የነበሩ ክፉ የሰፈረባቸው ማስተዋል ያጡቱ የተጋፉትን ከዚህ ሁሉ ዘመን በኋላ በመንፈስ ቅዱስ አብርሆት ወይም ብርሃን እሱ አብራርቶ እሱ አብርቶ እኔ ማየት በመቻሌ ክብር ይገባሃል ልንለው ይገባል። ክብር ለስሙ ይሁን። ጌታ ኢየሱስ ክርስቶስ ከሙታን ተነስቷል። ስለዚህ በዚህ ክፍል እንድንመለከተው ወይም ደግሞ እንድናስተውሰው የተፈለገው መቃብሩ ባዶ ሆኖ መገኘቱን፣ እነዚህ ማረጋገጣቸውን፣ ኢየሱስ ክርስቶስ ሲነሳ እንዳይቸገር ሳይሆን መልአኩ ድንጋዩን ያነሳው ጌታ ኢየሱስ ክርስቶስ መነሳቱን ወደ መቃብሩ ስፍራ ሲመጡ ሲገጠምበት አይተው ስለነበረ መጀመሪያ ማን ይሆን ያንን የተጠረበ ድንጋይ ከመቃብሩ ላይ የሚያነሳልን የሚል ጥያቄ ይዘው ወደ መቃብሩ ስፍራ ገስግሰው የመጡቱ ማልደው የመጡቱ ሴቶች እዛ ከመጡ በኋላ ድንጋዩ መንከባለል ሳያሳስባቸው ወደ መቃብሩ ወርደው ጌታ ኢየሱስ ክርስቶስ በዛ እንደሌለ እንዲያረጋግጡ ነበር የእግዚአብሔር መልአክ ይህንን ያደረገው። ወገኖቼ ጌታ ኢየሱስ ተነስቷል። እኛ የምናምነው ወንጌላውያን እንደጻፉት፣ ሐዋርያት እንደጻፉት፣ እንደሰበኩት፣ እንዳመኑትና ብዙዎች እንዲያምኑ እንዳስተማሩት እንዲሁ ነው። ጌታ ኢየሱስ ከሙታን ተነስቷል። የህይወት ትርጉም ነው ጌታ፣ ህይወት ነው ጌታ። ዮሐንስ 11 ቁጥር 25 ላይ ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል ማለቱን አንዘነጋም። ጌታ ኢየሱስ ክርስቶስ ትንሣኤ ነው። ደግሞ ከሞት የሚያስነሳን የትንሣኤያችን በኩር ነው። ይህን ማስተዋል ያስፈልጋል። ሐመርሃ ጌታ ኢየሱስ ክርስቶስ ከተነሳ በኋላ በ40 ቀናት ውስጥ ለብዙ ወንዶች፣ ለሴቶች፣ በአንድነት ለተሰበሰቡ በየግልም በቀንና በማታም ወይም በሌሊትም በውጭ ደግሞም በተዘጋ ቤትም ገብቶ እንደታየ፣ በፊታቸው በሕያውነት እንደተራመደ፣ አካሉ እንደተዳሰሰ ደቀ መዛሙርት ይህንን ማየታቸውን ቅዱሳት መጻሕፍት ያረጋግጡልናል። እነዚህ ነጥቦች በተመለከተ በተነሳበት ዕለት ለመግደላዊት ማርያም መገለጡን ዮሐንስ 20 ቁጥር 11 እስከ 18 እናነባለን።
እንደዚህ ይላል። ይሄ በማቴዎስ 28 ከቁጥር 9 እስከ 10 እና በማርቆስ 16 ከ9 እስከ 11 ከተጻፈውም ጋራ አንድ ላይ አገናዝበን ልናየው የምንችለው እውነት ነው። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውን በግርጌ ተቀምጠው አየች። እነሆም አንቺ ሴት ስለምን ታለቅሻለሽ አለዋት። እርሷም ጌታዬ ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። ይህም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆንክ ወዴት እንዳኖርከው ንገረኝ፣ እኔም እወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መጥታ ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርቱ ነገረች ይለናል። ወደ ማቴዎስ 28 ከቁጥር 9 እስከ 10 ወዳለው ስንመጣ ደግሞ ሌሎችም ሴቶች ጌታ ኢየሱስ ክርስቶስ መነሳቱን እንዳዩ ያረጋግጥልናል። በተጨማሪ በሉቃስ ምዕራፍ 24 ቁጥር 34 ላይ ደግሞ ለጴጥሮስ እንደተገለጠለት ወይም ደግሞ እንደታየው ይነግረናል። ሉቃስ 24 ቁጥር 34ን አስታውሳችኋለሁ። እንደዚህ ይላል። በዚያ ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው ይላል። እነርሱም በመንገድ የሆነውን እንጀራውን በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። ቀለዮጳና አብሮት የነበረው ደቀ መዝሙር ወደ ሐዋርያት ተሰብስበው ወደ ነበሩቱ በአንድነት ወደ ነበሩቱ በመጡ ጊዜ ሌሎቹ ተሰብስበው 11ዱና ከእርሱ ጋር የነበሩት ሌሎች ሰዎች ተሰብስበው ጌታ በእውነት ተነስቷል፣ ስምዖን አይቶታል እያሉ በአንድነት ሲያወሩ አገኟቸው ነው የሚለው እና ለስምዖን ጴጥሮስ መገለጡንም ይነግረናል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 5 ላይ ይሄንን በግልጽ ይነግረናል። አሁንም ቁጥር 35 ላይ ሉቃስ ማለቴ ነው ምዕራፍ 24 ቁጥር 35 ላይ ቀለዮጳና ሌላኛው ሰው ሄማውስ በሚባለው መንገድ እየተጓዙ ጌታ ኢየሱስ ክርስቶስ ከሙታን ተነስቶ በፊት ለፊታቸው ሆኖ አብሯቸው እየተራመደ መታየቱን ከነሱ ጋር መነጋገሩን ይነግረናል። ምዕራፍ 24 ከቁጥር 13 ጀምሮ እስከ 35 ያለውን ክፍል ማየት መልካም ነው። ከቶማስ በቀር ለሐዋርያት በአንድነት ደግሞ መታየቱን ቶማስ ባልነበረበት ሁኔታ ጌታ ኢየሱስ ክርስቶስ ለሌሎች ደቀ መዛሙርት እንደተገለጠ ሉቃስ 24 ከቁጥር 36 ጀምሮ እስከ 43 ባለው ክፍል ላይ እናነባለን። በዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ 25ም ቶማስ ባልነበረበት ለደቀ መዛሙርቱ እንደተገለጠ ይነግረናል። ወደ ሌላኛው ነጥብ ስናልፍ በስምንተኛው ቀን ለሐዋርያት ሁሉ ታየ ይለናል፣ ቶማስን ጨምሮ። ይህንን አነበዋለሁ። ዮሐንስ ምዕራፍ
20 ከቁጥር 26 ጀምሮ እንደዚህ ይላል። ከ8 ቀን በኋላ ማለትም ቶማስ በሌለበት ከደቀ መዛሙርቱ ጋር ጌታ ከተገናኘ ወይም ደቀ መዛሙርት በሮቻቸውን ዘግተው በፍርሃት ተቀምጠው ወደ ነበሩበት ገብቶ ሰላም ለእናንተ ይሁን ብሎ እጆቹንም ጎኑንም ካሳያቸውና እርሱ መሆኑን ካረጋገጠላቸው ከ8 ቀን በኋላ ቶማስ ባለበት ቶማስን ማዕከል አድርጎ ጌታ ኢየሱስ ክርስቶስ መገለጡን ያሳየናል። ይህን ሰው ለመርዳት ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስ ከዛ በፊት ስለ ኢየሱስ ክርስቶስ ትንሣኤ ሰምቶ እናንተ ያላችሁትን መስማት አይደለም ዓይኖቼ እንኳ ቢያዩ ካልዳሰስኩ አላምንም ብሎ ስለነበር ይሄው በዚሁ ክፍል ላይ ተጠቅሷል። ጌታ ኢየሱስ ክርስቶስ ይህን ሰው ለመርዳት መገለጡን እንዲዳስሰውም እንዲያየውም እድል ሊሰጠው መገለጡን እናያለን። ከዚህም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። ጌታ ኢየሱስ ክርስቶስ ቶማስንም ለመርዳት መገለጡን ቶማስም ካየው ከዳሰሰው በኋላ ጌታዬ አምላኬ በማለት በጌትነቱ በአምላክነቱ እንደጠራው እናስተውላለን። ይህን ሰው ወደ ኋላ መለስ ብለን በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ እኔ ባለሁበት እንድትኖሩ ተመልሼ እመጣለሁ፣ ወስዳችኋለሁ፣ አሁን ግን ስፍራ ላዘጋጅላችሁ ነው የምሄደው ብሎ መናገሩን ተከትሎ ጌታ ኢየሱስ ክርስቶስ ያለው ነገር ስላልገባው የሚሄድበትን ታውቃላችሁ፣ እኔ ተመልሼ እመጣለሁ እያለ ነበርና ጌታ የሚናገረው ቶማስ ጉዳዩ እንዳስቆጣው በዮሐንስ 14:6 ላይ ተጽፏል። እና ብስጭት ብሎ ማለትም ንግግሩ እሱን ነው የሚያስረዳው፣ ተበሳጨ የሚል ነገር ተጽፎ ባናይም ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴት መንገዱን እናውቃለን አለው ይላል። ይሄ ቶማስ ነው የጌታችን የኢየሱስ ክርስቶስን ትንሣኤ በመዳሰስ በማየት ካረጋገጠ በኋላ ጌታዬ አምላኬ ብሎ የጮኸው። በእርግጥ ጌታ ኢየሱስ ክርስቶስ እድል እንደሰጠው ናዳሰኝ እንዳለው ቃሉ ይነግረናል። ወዲያው ምላሽ እንደሰጠም ነው የተመዘገበው። አምላኬና ጌታዬ ብሎ ያመነው ያን ጊዜ ስለ ጉዞ ወይም ደግሞ ወደ አባቱ ስለመሄዱ ሲናገረው ይህንንም ታውቃላችሁ ሲለው አላውቅም ብሎ የነበረው ቶማስ መሆኑን ለማስታወስ ነው ወደ ዮሐንስ 14 ያመጣኋችሁ። በሰባተኛ ደረጃ በዮሐንስ ወንጌል ምዕራፍ 21 ላይ ተመዝግቦ እንደምናየው በገሊላ ባህር ዳርቻ በጌንሴሬጥ 7 ሰዎች አንድ ላይ ሆነው የጌታ ደቀ መዛሙርት የሆኑቱ አሳ ለማስገር በጴጥሮስ አማካኝነት ተሰብስበው ሄደው አሳ እያሰገሩ እያለ ወይም እያጠመዱ እያለ ጌታ እንደተገለጠላቸው ይነግረናል። ይህን ክፍል ሙሉውን ብታነቡት ደስ ይለኛል። 8ኛ በማቴዎስ ምዕራፍ 28 ከቁጥር 16 ጀምሮ እስከ 20 ከሙታን የተነሳው ጌታችን ኢየሱስ ክርስቶስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 6 ላይ ለ500 ሰዎች መታየቱን ይነግረናል።
አሁንም ጌታ ኢየሱስ ክርስቶስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 7 ላይ እንደተገለጠው ለያዕቆብ መታየቱን ይነግረናል። ከዛ ባሻገር በ10ኛ ደረጃ ሲያርግ ለሐዋርያት በቢታንያ እንደታየ አይናቸው ያየ ወደ ላይ ከፍ ከፍ ብሎ መሄዱን ሉቃስ 24 ከቁጥር 44 እስከ 53፣ ሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 11፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 7 ላይ እናነባለን። በ11ኛ ደረጃ ካረገ በኋላ ጌታ ኢየሱስ ክርስቶስ በደማስቆ ለሳውል አሁን ጳውሎስ ብለን ለምንጠራው ሐዋርያ መገለጡን ይነግረናል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 8 ላይ ከሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ እስከ ቁጥር 9 ከተጠቀሰው ጋር የሚገናዘበውን ምስክርነት ሐዋርያው ይሰጣል። እነዚህን ሁሉ ነገሮች ስንመለከት ጌታ ኢየሱስ ክርስቶስ በእርግጥ ተነስቷል። ለነዚህ ሁሉ ሰዎች ታይቷል። ትንሣኤው የሕያው እግዚአብሔር ልጅነቱን ያሳያል። ክርስቶስነቱን ያሳያል። ትንሣኤው የጽድቁ ማለትም የእግዚአብሔር ልጅነቱና የክርስቶስነቱ ማረጋገጫ ነው። ክርስቶስ ነው ስንል እግዚአብሔር የላከው በዳዊት ዙፋን ላይ የሚቀመጠው መሲህ ነው ማለታችን ነው። የእግዚአብሔር ልጅ ነው ስንል ደግሞ ቅድመ ዓለም የነበረው እኛን ለማዳን ከቅድስት ድንግል ማርያም የተወለደው ጌታ ኢየሱስ ክርስቶስ ንጹሕ የእግዚአብሔር ልጅ መሆኑን የሚያረጋግጥ ነው። ሉቃስ ምዕራፍ 1 ቁጥር 35 ላይ ተጽፎ እንደምናነበው። ስለዚህ ጌታ ኢየሱስ ክርስቶስ በጴንጤናዊ በጲላጦስ ዘመን ስለ እኛ ኃጢአት ራሱን አሳልፎ ሰጥቷል፣ ተሰቅሏል፣ ታሟል፣ ሞቷል። በሦስተኛውም ቀን ከሙታን ተለይቶ ተነስቷል። ይሄ ጌታ በእርግጥ ተነስቷል። እነዚህ ሁሉ የቅዱሳት መጻሕፍት ምስክርነቶች ይህንን እውነት ያረጋግጡልናል። ስለዚህ ወገኖቼ በዚሁ ትምህርተ ሃይማኖት የሙታንን ትንሣኤ ተስፋ እናደርጋለን የሚል አንቀጽ ስላለ በዛ አንቀጽ በጌታችን በኢየሱስ ክርስቶስ ትንሣኤ ምክንያት የሆነልንን ያገኘነውን እግዚአብሔር በክርስቶስ አማካኝነት በእኛ ሕይወት ውስጥ እንዲሆን ያደረገውን ወይም ዛሬም ቢሆን እንዲሆን የሚፈልገውን እውነት የምናይበት ክፍል ስላለ ይህን ክፍል ተመልሰን በዛኛው አንቀጽ በተወሰነ መልኩ እንመጣበታለን። የጌታ ጸጋና ሰላም እንዲሁም ምሕረት ይብዛላችሁ። ጌታ ኢየሱስ ክርስቶስ ከሙታን ተነስቷል፣ ለብዙዎች ታይቷል። ዛሬ መንፈስ ቅዱስ የትንሣኤው ቃሉም የትንሣኤው ምስክር ሆኖልናል። ጌታ ኢየሱስ ክርስቶስን በዚህ ዘመን እንዲህ ባለ ሁኔታ አምነን ትንሣኤውን የምንመሰክር ሰዎች የሙታንን ትንሣኤም ተስፋ የምናደርግነን። ስለዚህ ይህንን እውነት እንድናስተውል እግዚአብሔር ስለረዳንና ልባችንን በጸጋው ስለከፈተ ክብርን ልንሰጠው ይገባናል። ክብርና ምስጋና ኃይልም ለስሙ ይሁን። ስብሐት ለእግዚአብሔር። Azay